ወደ መጸዳጃ ቤት ሲሄዱ ሆዶን ካቃጠሎት ወይም የሆድ ድርቀት ካለቦት ይህንን የተፈጥሮ ማጽጃ ወዲያውኑ መሞከር አለቦት። እንዴት እንደሚዘጋጅ ነው። በመጀመሪያ 2 ሎሚ ያስፈልጎታል። ውሃውን ይጭመቁና ቅርፊቶቹን ይቆራርጡ። በመቀጠል በድስት ውስጥ 2 ኩባያ ውሃ ከሎሚው ቅርፊቶች ጋር በከፍተኛ ሙቀት ላይ ያብስሉት። ለ5 ደቂቃዎች እንዲፈላ ያድርጉ። ከዛም 1 የሾርባ ማንኪያ ጨው፣ 1 የሾርባ ማንኪያ ስኳር ይጨምሩ። በደንብ ይቀላቅሉ። ከዛም ድብልቁን ያጣሩ። በመጨረሻም ቀደም ብለን ያስቀመጥነውን የሎሚ ጭማቂ ይጨምሩ። እንዴት መውሰድ ይቻላል? በቀላሉ ጠዋት ላይ ይህንን መጠጥ በባዶ ሆዶ ይጠጡ። ለጣፋጭነቱ 1 የሻይ ማንኪያ ማር ማከል ይችላሉ። ውጤቱ ወዲያውኑ ይሰማዎታል። በጥቂት ደቂቃዎች ውስጥ ወደ መታጠቢያ ቤት ይልኮታል። ይህ ማጽጃ ወዲያውኑ ይሰራል፣ አፋጣኝ እፎይታን ይሰጣል። እናም ሆዶ ጤናማ ይሆናል። ከአሁን በኋላ በሆድ ድርቀት ምክንያት የሚፈጠር ምቾት ማጣት አይሰማዎትም። ለተጨማሪ መላዎች የዩቲዩብ መስኮቴን ይቀላቀሉ።